ዛሬ ደግሞ የማዳምን ኩሽና ተቆጣጥረነዋል ለሁለት ማለት ነው። አንዳንዴ የኛም ይሁን እንጂ ሁሌ የሷ ብቻ መሆን የለበትም አይደል እንዴ? ሰላም ሰላም ውዴ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? አለውን እግዚአብሔር ይመስገን ደህና ነኝ። ሪታ ነኝ ከማዳም ኩሽና። ዛሬ የአመቱ ገብርኤል ነው ነሐሴ 19 ማለት ነው። እንግዲህ በማዳም ኩሽና ከስራ በኋላ እኔም ከምግብ ስራ በኋላ ወይዘሮ እህት ተብዬዋ ደግሞ ከጽዳት በኋላ ምሳችንን እንደዚህ ፏ አድርገን ቡና አፍልተን አክብረናል። እንግዲህ አገራችን ብንሆን ንግስ ሄደን ነጠላ ለብሰን ፏ ብለን ቤታችን ቡና አፍልተን ከቤተሰቦቻችን ጋር ነበርን፣ ከልጆቻችን ጋር። ያው እንግዲህ ፈጣሪ ለዛም ቀን አለው። በስደት ያለን እህት ወንድሞቼ ለሀገራችን ያብቃን። የሀገራችንን ባህል በሀገራችን ነጠላ ለብሰን አምሮብን ለማዋል ለማክበር ያብቃን። እዚህ ጋር እንግዲህ ቡናውን ነው ያሳየዋችሁ። ወይዘሮ የሆነች የተመታች እህት አለችኝ። እንግዲህ ስትቆለ ቪዲዮ አላነሳችም። እኔ ግን እንደምታዩት የተቆላውንም ቢሆን ቪዲዮ አንስቼላችኋለሁ። መቼስ ያምራችኋል ብዬ እና እንደዚህ ቡናችንን ቅድትድት አድርገን ምሳችንን በልተን ሻማችንን አብርተን ቅዱስ ገብርኤል አንተ ከኛ ጋር ሁን፣ አንተ ጠብቀን፣ ቤተሰቦቻችንን ጠብቅልን ብለን ምሳችንን በልተን ቡናችንን ጠጥተናል። እንደምታዩት ፏ ብለን የዋልነው። እናንተስ እንዴት ውላችኋል? ውሏችሁ እንዴት ነበረ? በነገራችን ላይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። የሰራሁትን ምግብ ደግሞ በኋላ ላይ እለቅላችኋለሁ ማለት ነው። አሁን ያው የቡናውን ፕሮግራም ብቻ ነው እንትን ያልኩት ቀኑ እንዳያልፍብኝ ብዬ። ስለተከታተላችሁኝ አብራችሁኝ ስለቆያችሁ አመሰግናለሁ። እወዳችኋለሁ። መልካም በዓል ለሁላችንም፣ በስደት ያለን በሀገር ላለን ለሁላችንም መልካም በዓል ብያለሁ። ደህና ሁኑ። ሰላም ቆዩልኝ።